زين وأملاكنا ودعنا يسوع كريستوس وكرم يسوع متسكار عالم የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ የሆነው ቅዱስ ዮሐንስ እንደጻፈው ምዕራፍ 20 ቁጥር 1 በእሑድ ሰንበት ማርያም መግደላዊት ገና ጨለማ ሳለ ገስግሳ ወደ መቃብር መጣችና ድንጋዩንም ከመቃብሩ አፍ ተነስቶ አገኘች። እግዚአብሔር ደግሞ የሰማይን መስኮት ከፍቶ እጅግ በጣም የተትረፈረፈ ብዙ ነገር ይሰጠናል። እግዚአብሔር ልጆች ተስቃዛና ስስታም የሆነው ልባችን ከእግዚአብሔር በረከት ወደ ኋላ እንድንሸሽ እንዳያደርገን እግዚአብሔር ነው ለኛ አጥፎ የሰጠን። ሁሉም የሱ ነው። መንገዳችንን አካሄዳችንን ሁሉ የሚያቃናልን እሱ ነውና እንዲያደርግልን ፈቃዱ ይሁን። ልባችንን ያነሳሳልን። ልባችንን ነቃ እንዲያደርገን እግዚአብሔር ይርዳን። አሁን እንግዲህ ወደ መጨረሻው ጸሎት ከመሄዳችን በፊት ሙሉድሪት ወጥተገብር ፋሲካ ብለን ዘምረን አመስግነን ዘመሩ አመሰገኑ ነው የሚለው እና አመስግነን ወደ የቤታችን እንሄዳለን። እንግዲህ በየቤታችሁ ያው ስትሄዱ እንግዲህ ስልክም ስትደዋወሉ ወንድሞቻችሁ ከቶቻችሁ ጋር ስትገናኙ የነገርኳችሁ መልእክት አለ። አሁን ደግሞ በአማርኛ ተተርጉሞላችኋል አይደል? ምንድነው የምትሉት?